Hi everyone. ስሜ ዳንኤል ይባላል ፎርመር ፕሮፌሽናል ሯጭ ነኝ እንዲሁም በዩኤስኤ ትራክ ኤንድ ፊልድ በራኒንግ ኮች ሰርቲፋይድ የሆንኩኝ የሩጫ አሰልጣኝ ነኝ 43ኛው ኢንተርናሽናል ሀገር አቋራጭ ውድድር በጃልሜዳ ተካሂዷል በዚህ ውድድር ላይ በርካታ አትሌቶች ተሳትፈዋል ከተለያዩ ክልሎች ክለቦች እንዲሁም ከተማ አስተዳደሮችና በግል ተሳትፈዋል በዚህ ውድድር ላይ አሸናፊ የሆኑ አትሌቶች ኢትዮጵያን ወክለው ፍሎሪዳ ለሚካሄደው ወርልድ አትሌቲክስ ክሮስ ካንትሪ ቻምፒዮንሺፕ ላይ ይወዳደራሉ ማለት ነው እናም የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያን የሚወክሉ አትሌቶችን በዚህ መልኩ መምረጡ የሚያስመዘግነው ነው ማለት ነው ምክንያቱም በፊት እንደሚደረገው ግልጽ ያልሆነና የተጠማዘዘ ምርጫ አይደለም ማለት ነው ምክንያቱም ይሄ ውድድር ለሁሉም አትሌቶች እድል የሰጠ ነው ማለት ነው ፍትሃዊ ነው አድሎ የሌለው ነው ማለት ነው እና ብቃት ያለው አትሌቶች ተመርጠዋል ለዚህ ውድድር ማለት ነው እናም ማድረግ ያለበት ምንድነው እነዚህ ነው አትሌቶች ለዛ ውድድር ማዘጋጀት ነው ማለት ነው በመጨረሻው ሰዓት ላይ ሌሎች አትሌቶችን አለመቀላቀል ማለት ነው ምክንያቱም በፊት እንደሚደረገው ሌሎች አትሌቶች ይገባሉ ከተመረጡ በኋላ ያ ንትርክና ክርክር ይፈጥራል ስለዚህ ያ እንዳይከሰት እነዚህ ነው አትሌቶች አረጋግጦ ለዛ ውድድር ማዘጋጀት ነው ማለት ነው እናም ክሮስ ካንትሪ ከሌሎች ውድድሮች ለምሳሌ ከትራክና ከጎዳና ለየት ያደርጋል ትንሽ ቻሌንጂንግ ነው ምክንያቱም ዳገት አለው ቁልቁለት አለው ጭቃ አለው እና ያንን በሚመሳሰል መልኩ ማሰራት ማዘጋጀት ነው ማለት ነው ሌላው ደግሞ በክሮስ ካንትሪ ውድድር ላይ በግልም በቡድንም አሸናፊነት አለ ሽልማት አለው እና ያንን ታክቲክ መጠቀም ነው በቡድን እንዲያሸንፉ ማለት ነው ለምሳሌ በውድድሩ አጋማሽ ላይ አንድ አትሌት 20 አትሌቶችን ካለፈና መጨረሻ ውድድር ላይ መጨረሻው አጨራረስ ላይ በ3 አትሌቶች አውትኪክ ቢደረግ ቢበለጥ ይሄ አትሌት 17 ነጥብ ለቡድኑ አስገኝቷል ማለት ነው በሌላ በኩል ግን አንድ አትሌት መሃል ላይ ምንም ሳይሰራ ማለት ነው መጨረሻ ላይ 3 አትሌቶችን ቢያሸንፍ ቢቀደም 3 ነጥብ ነው ያመጣው ለቡድኑ ማለት ነው ስለዚህ እነዛን ታክቲክ መጠቀም ነው የቡድን ለማሸነፍ ታክቲኮችን መጠቀም ነው መሃል ላይ ብዙ አትሌቶችን ካለፉ ለቡድኑ ነጥብ ያስገኛሉ ማለት ነው እና ትኩረት ሰጥቶ እዛ ላይ መስራትን ለቡድን ለማሸነፍም ማለት ነው እና ምን ፌዴሬሽኑ ለውድድሩ በቂ ትኩረት ሰጥቶ በጥሩ ሁኔታ ኦርጋናይዝድ አድርጎታል አንዳንድ ችግሮችንም ወደፊት መቅረፍ ነው ለምሳሌ ፊኒሺንግ ላይ ፎቶ ፊኒሺንግ የለም ለምሳሌ ባውን ሰዓት ላይ አትሌቶች ተደራርበው ሊመጡ ይችላሉ በመጨረሻ ላይ እናም ያንንም ያለው ውድድር አዘጋጅቶ ሰው ሊሳሳት ይችላል የትኛው እንደቀደመ ማለት ነው ተደራርበው ከመጡ ስለዚህ ቢያንስ ዘመናዊ ካሜራ መጠቀም ማለት ነው ሰዓት ላይ አትሌቶች በጣም በተቀራራቢ ሰዓት ይገባሉ ማለት ነው ስለዚህ ያንንም ያለው ውድድር አዘጋጅቶ የሰው ስህተት መፈጠር መቻል የሌለበትም ሁለት አትሌቶች ተቀራርበው ቢገቡ ሰው ሊሳሳት ይችላል ማለት ነው ማን አንደኛ ማን ሁለተኛ እንደወጣ ማለት ስለዚህ ቢያንስ ዘመናዊው ባይኖር እንኳን የሆነ ካሜራ ዳኞቹ ካሜራ ቢጠቀሙ ኖርማል ካሜራ ማለት ነው ለምሳሌ ዳኞቹን ማያቸው ከውድድሩ ከፊኒሺንጉ ፍለፊት ሆኖ ነው አትሌቶቹን የሚስቡት ማለት ነው የሚያዩት ማለት ነው አንደኛ ሁለተኛ የሚወጣው ማለት ነው ከዛ ይልቅ ከጎን ላይ ሆኖ በጎን ከውድድሩ መጨረሻ ከውድድሩ መስመር ላይ ጎንና ጎን ላይ ከሆኑ በደንብ ይታያል ማለትና ከፍለፊት ሆኖም አትሌቶቹ እየመጡባቸው ከፍለፊት ሆኖም ከሚጠብቁ ከጎን ላይ መሆን ምክንያቱም ከፍለፊት ሆኖ የሚጠብቋቸው ከሆነ ያኛ አትሌቶቹ ስፒድ ላይ ነው ያሉት እና መተው ሊጋጩ ይችላል ሌላ ጉዳት ሊደርስ ይችላል ማለት ነው ስለዚህ ፍለፊት ሄዶ ከመጎተት ጎን ላይ ሆኖ በጎን ላይም ሲኮን ፊኒሺንግ ላይ በደንብ ይታያል ማለት ነው ማን መስመሩን እንዳለፈ በትክክል ማለት ነው ስለዚህ ያንን ቢያስተካክሉ ወደፊት ማለት ነው ሌላው ምንድነው እዚህ ፍሎሪዳ ላይ በወቅቱ በውድድሩ ወቅት አየሩ በጣም ቀዝቃዛ ነው የሚሆነው እና ትሬኒንግ ሲሰሩ እዛ ላይ ኢትዮጵያ ውስጥ ባውን ሰዓት ላይ ሙቀት ቢሆንም ግን ጠዋት ላይ ቀዘቃዛ ነው የሚሆነው ጠዋት ላይ ለምሳሌ ሱሉልታና እንጦጦ ብትወጡ በጣም ይቀዘቅዛል ስለዚህ ትሬኒንጋቸውን በጠዋት መስራት ነው እናም በቲሸርት በቁምጣ መስራት ነው ማለት ነው ቢያንስ የዚህን አይነት ቅዝቃዜ ያገኛሉ ማለት ነው በጠዋት ከተሰራ በቁምጣና በእንትን ያን ቅዝቃዜ ያገኙታል ማለት ነው አረፋፍዶ በፀሐይ ያለ መስራት ማለት ነው ስለዚህ ያ አንድ እንትን ነው ማለት ነው ቢያንስ አየሩን ይለማመዱታል ከዚህ ጋር ይቀራረባል ማለት ነው ለዛሬው በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ ቻው